ቦዴ ከኔ ቦዴ ቤኑና ሎጅ ተመቸው ወይ ያደርኛል በጣም ባንዶ ቦዴ ከኔ ቦዴ ካዴ አንተማ ትረባ ደደብ ካዴ ቦዴ ጋሌ ካዴ ቦዴ ካዳ እሷን ከማንም ማስጣል ይችላል። ካዴ ቦዴ ጋዴ ቦዴ ጋና ካዳ አቅሜን በደንብ ታውቃለህ። ካዴ ቦዴ ጋሌ ካዴ ቦዴ ጋኔ ካዴ ቦዴ ጋኔ እናቴ ትሙት ተሰዋለሁ እያደም ዛሬማ በቃ ጉድ ነው የምናፈለው። አንሶራ ያውቃለሁ ምን ስራዬ ነው የሚመሰቅ አይደል እንዴ? ይሱፍን ኢትዮጵያን ካልቸር it's good it's good ማንም ሰው እንዳይጠቀም መሳይደም አበናት ዱር በሉ ሰው እንደለም እንዴ እኔ መሮኛል። እዚህ ቤት ልጅ ለምን ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ በሶስት አቀርብልኝ አይደለንማ መሞከር አለብኝ። አንተ አይ የኔ ቆንጆ ምንድነው ሽንኩርት እንደ ሮዝ መፈለፊ? ሃይ እናት እንዴ ምንድነው ፊትሽ? ምን ሆነ እንደዚህ ሆነ? አረ በእናትህ አንተ ድምጽ ቀን ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል። አቺ ከማን ጋር ነው የምታወሪው? ድጋሚ ላፍሰው እንዴ ደምሽን በጆሮ? አረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት ልትደባደቡበት ነው እንዴ? ሲጠብ ሪንግ መሰላችሁ እንዴ? ወንድ ቆንጆ ጮክ ብላ አታወራም እንዴ? ምን ያንቺው ካሽካል? አከራዋ ልጅ ነዋ። ምን ስስራ ያስብላል? አንገትን ጠምልዬ እንዳልጠቅ። በእናትህ አንተ በዛው ባክ ና አውጣ አዋራኝ ከፈለግ። ምንድነው የምትለው? ከኔ ጋር ተከፈለክ ና አውጣና አዋራኝ። ና ጠብቀኝ ና። የአከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ። አረ በቀናሽ የገዛችሁ ሚስቶች ነን ደገፋር ጉድ በቀናሽ ነው ባለ ትዳሮች ስለሆነ ጎጆ መውጫ ነው። አረ ባለፈው እኮ ልወጣ ስል ልብሶች ታጥዋለህ። ከዛ ቀሩ በቃ ሳቅ ጀምሮ አንድ ልብስ አድ ያለክ እሱማው ግን ያው ቦክሰር አድርጋሉ። በቀናሽ ነው ባለ ትዳሮች ስለሆነ ጎጆ መውጫ ነው። ባለ ልብስ ገፈስ ያለው ልብስ ስጪኝ። ምን ነው ረከስ ያለውናልሽ? ባልሽ ብር የለውም እንዴ? ስላለው መሰለኝ ከዚህ ጋር ቆረነ ሰባሽ ነው ያዘው። ምን ያንቺስ ባል አምባሻ አይደል እንደሚመስለው? ባይረከስ ያለው ስጪኝ። ምን ረካሽ አለ ብለህ ነው እባክህ? መቼስ ቡቲክ ስገባ መውጣት አይደለም ማጂ ማውጣው። አባ ፊትሽ ግን እንኳን ቡቲክ ሰልባጃዬም አይመስልም። ቆይ እንዴት ምን ለማለት ፈልገህ ነው? አልገባኝም። እንዴት አርጌ አስገባልሽ? እንዴት አርጌ አስገባው? እንደሚቻማል እንዴ ደግሞ እንዴ ነው የሚሸተው? ይባልሽ ነው እንዳልከሽ አንቺ በዚህ አንቄ እንዳልደፋሽ እሺ። ያራባል መታ አንቺ በቅት ሰኑን ታንቀስ ምን እሺ ነው? ማንን ነው የምመታው? እሷን ነው ሚስጥር የተናገረቻት እኮ ነጋዴው ባል ይመጣው አንተ በለው እንዴ ነጋዴው ባል የኔ ባል አይደለም እንዴ? አንተ በቀደመው እኔ የምልሽ የማይስተር ኳስ አይተሻል እንዴ? ካርሰናል ለምን አናይም? አረ ያለው ታያለህ? አው ና ልጅ እንኳን ደስ አለ ባለ ያሉ እንኳን ደስ አለ። በስመ አብ ደስታዬ ደስታ ነው። ደስታዬ ደስታችሁ። ለፎሎወሮቼ ክብር ይገባችሁ። ለዚህ እንድንበቃ ስላደረጋችሁ ኮፒሊንክ ሪፖስት ቮት እያደረጋችሁ ሁላችሁ ምርጥ ትጋበዛላችሁ። ምሳም አልበለው እኔን አንዴ ጋብዘኝ ይታይ ባምልዬ ወዲን ዝም አድርገው ድምፁ ተሰማኝ። እጋብዛለሁ ትንሽ ታገሰኝ። እርጥብ መጋበዝ ይፈለጋችሁ ሐሳባችሁ በኮሜንት እያሳወቃችሁ አቤቱን በመቀላቀል ፎሎ እያደረጋችሁ አቤቱ ይፋፋን ባምሌን ፎሎ አድርጓት 500 ኪ እስኪ እናስገባት። አዋርድ በልተናል። በጣም ደስ ብሎናል። ለቀጣይ እንድንሰራ ብርታትም ሆኖናል። ፎሎ እያደረጋችሁ ላይፍ ይቀጥላል። ኢትዮጵያ ገሪዮ ወንድሜ ሌባ ኧረ ቡቹ ነኝ። የምን ቡቹ? አብሮ ተከኩኝ ቡቹ ነህ እንዴ? ቡቹ ደህና ነህ? ከዚህ ቤት ነው የወጣኸው አይደለ? ከዚህኛው ቤት ከዚህ ቤት ወጣ። ቡቹ ስም አይገርምም? አዎ ቡቹ። እኔ የምለው የኩበቱ ሽታዬን ነው የማገኘው። ኩበቱ ጠዋት የሆነች ለማርታ የሆነ ዲያስፖራ መጥቶ እየሸተተ ነበር። አዎ ማይክ ነው ቀደመኝ ተበላው ማለት ነው። ቀደመኝ እኔ የምለው እንዴ ኦ ማይ ጋድ ውጭ ቤት ነው የሚሰራው። ውጭ ቤት ቢሰራ ተሸክሞ እየሄደ ደክሞታል። አመዱ ምናምን ደስ ይላል። ምን ነው ፊታቸው አንድ አይነት ነው። ነጭ ነው እሱ እየሰራ ነው። አንተ ምን ነው እንደዛ መደቡ ነው እኮ በእናትህ የአሜሪካ ባጅ አይ ማይ ጋድ ና ይሄን ጠጣ። አመድ ይጠፋል። ሃይ ፋይቭ ይባላል። በሁሉም ሱቆችና መደብሮች በመሸጥ ላይ ይገኛል። ይኸው ጠፋ።
ከኢትዮጵያ ምግብና መጠጥ ተስማሚነትና መዘናጠቋ የጥራት ማረጋገጫ አለው ነው አለው። ጠጣው። እሺ አመዴ ጠፋ እሺ ጠፋ። ዶላር ስጠኝ። ሰላም ነው አባ? ሰላም ነው ወንድሜ? ሰላም ነው እንዴት ነህ? አለው። ስለ መሳል ፈልጌ ነበር። ይሄ ፊት ነው ይሄ ፊት አለው ፊት ለፊት ቁጭ ምን ማለት ነው? ሰው ሰርቻለሁ ግን እንደዚህ ነፍት ፊት ለፊት አይቻላቅም ነው ማለት በቃ። ደንበኛ እንዴት ነው እንደምታስተናግደው? ዝም ብላ አስልም እንዴ? ምንድን ነው መሰለው የሚያክል ፊት ይዘህ መጣችሁ ታወረቀት ሳልትለኛለህ እንዴ? ወይ አቡጀዴ ወጥር ያልጠበቁ ወይ ስክሪን ምናምን ወይ ጓደጆ ወደውዬ አብረን አንዱ አፍንጮን ሲስለ እኔ ምናምን ጆሮን አልሳ አንተ ምን ማለት ፈልገህ ነው? ስቀልህ አብረን ስልሻለሁ እንኳን ተኩሳትረ ማለት ነው። ስቀም ማቻርዶ ስቀልህ አንተ ሳለኝ የመሳል ጀምራለሁ። እኔ መለገን ፊትን ከደከመ መሀል ላይ ማለት ነው ቂጥና አሳየ ተቀልለ። ኧረ አያልቅም እንዴ? ምን ያልቃል? ይኸው እንደፈሩት ባቡጀዴውን ስለየው ሁለት ጆሮቹ አልገቡም። ኧረ ተው ምንም መፍትሄ የለም። በቃ አሁን ባላ ምን መፍትሄ ይሁን? ቁጭ ብዬ መፍትሄ አለኝ እኔ መፍትሄ አለ። ምንድነው? በዚህ ድንጋይ መፈልፈል ነው አንተም ፊት። ኧረ እንደው መፈልፈል ራስ አያስፈልገውም። አይን ብቻ መሳል አማ ትቀልዳለህ እንዴ? ሰው ሀገር መልኩ ነው ያልኩህ አይደል እንዴ? አይን ብቻ መሳል እኮ ነው እዚህ ላይ ሞተ ሳልና ሲያስጠላ ድንጋይ ነው እንዴ ይሄ ልጅ በቃ ከሰፈር የሚያፈናቅል ለአንድ እንኳን አፈናቃይ ድርጅት የለም። እንደውም እስካፋተር እንኳን ቢሆን ምን ይሻለኛል? ለበለ ድድ ማስጫ ላይ በጠራራ ፀሐይ ፓንት መስፋት ጀመርክ? እኛ እኮ በአንተ ጊዜ ስንትና ስንት ስራ ለሰራን ታውቃለህ። መች ታውቃላችሁ ሁላችሁ ለሰፈር ያላችሁ ምን ሰርቷል? እሱ የሰሩት ስራማ እናውቃለን። ነው ትልቅ ቦታ ደርሰው ፍሬ አፍርተው አይደል? ፍሬ ፈንዳና እኔማ እንዳንተ በጠራራ ፀሐይ ቁጭ ይሄ ፍሬ መሸፈኛ ፓንት አልሰፋሁም። ልንገርና አቺ ተፎተወራለ አራተው ናመታኛ ደህነት አላውቅም። አልተማርኩም እኔ እና ነገ ይመጣታል እንደተማርኩና እንዳልተማርኩ አሳይቷል። አልተማርም ይለኛል እንዴ? በማረክ ተመርቄ ዛሬ ወንድና ሴት ለይታ ሊምጣ ብቻ። ማን ልጅ ጠፍቶ ነው? የማን ድንቡሽ ልጅ ነው ጠፋው? ቆይ ምንም ልጅ አልጠፋም። እኔ ተመርቄ ነው በማረክ ከቤት ከግርግዳ ላይ ከማዘር ጋር ተፋልሜ ነው ያመጣሁት። አንተ ተመረቀ እኔ ደደብ ይላሉ። ወደ ቀለም ትምህርት እንገባለን። እቺ ምንድን ነው? የማን ልጅ ነው? እዚህ ጋር የአቶ ባቢሽ ልጅ ነው አይደለም? ኮጨ ከራባ ጋር ወልዳ ያመጣችሁ ልጅ። ኧረ በስመ አብ እሱ ነው አይደል? እሺ ይሄ ምንድን ነው? አንተ በዚህ ልፈትነኝ ነው? ባሎ ልትግሮ ምንድን ነው? በዚህ ልፈትነኝ ሻነች እሷ ዞማር ነክረች። ይሄ እኮ ባሎ ልትግሮ ዘነች። ይሄ ሳቁ ነው የሚሰጠቃቆም እኮ ቆየሁ ብዙ አመት ሆነኝ። ታየለ ይሄንን ያጥኑ። ሁለተኛ እዚህ ጋር ድድ ሳሰጣም ሆነ ሳሰጣ እንዳይጠይቁኝ። እሺ አጥኑ ገብቶ ጋር ግማታ እልያሉ ባንዳ ባንዲታ አብሮ በልቶ የሚከዳ እንደ ይሁዳ እልያሉ ባንዳ ባንዲታ አብሮ በልቶ የሚከዳ የቤት ልጅ መስለሽ ነው። ጓደኛዬ ላስታውቅሽ ነው አላልኩሽም? ይሄ ምንድን ነው? ይሄ ምን ያደርግልሻል? ኧረ ምን ሺህ በያለሁ አንድ በቃ ለምንድን ነው የቤት ልጅ ደግሞ ማሞግሩ? እየሞከርኩኝ ነው። የምር ነው። አንተ አሰማም እንደ እየሞከርኩኝ ነው አልኩህ አይደል እንዴ? ድሪል መስማት ትቼ የቤት ልጅ ለመሆን እየሞከርኩኝ ነው። ጸብጸብሽ ፍቅር ማለት ትቼ የቤት ልጅ ለመሆን እየሞከርኩ አንተ አይገባም እንዴ? እሺ በቃ አው ቆየና ፍቅረኛን እንኳን መጣ ተተዋውቃት። ሰላም ነው እንዴ? በአምኔ ስላንቺ አውርቶ አይጠግብም። ባለፈው ነው ፖሊስ ጣቢያ ጋር ፖሊስ ታፋካችን ያልኩህ ነው። አረ ምን ሆነሽ ነው እንዴ? ምን ሆነሽ? አንተ ቢልጅ ነሽ አላልከኝም እንዴ? አረ ቢልጅ ነች፣ የምር ቢልጅ ነች። አንተ ዝም ብለህ እኔ የምፈትንበት መንገድ አለኝ፣ እፈትናታለሁ። ስሚኝ አኩኩሉ ጨዋታችንን አታቆም። ላሽ በያታ 49 እንዳገባ በጭራሽ። ኧረ በስመ አብ ልጅ ነች። አንተ ምን ነው የምትለው? በእናትህ አንጎጥራና ላከኝ ወደ ጓደኞች ጋር ልሂድበት። ያንጎ ነው የምትጠቀሙት እንዴ? በያንጎ ውስጥ እኮ እስከ 30% ባነሷ ጋር የተሻለ ጉዞ መጓዝ ትችላለህ። በመጀመሪያ ጉዞ ያንጎ 30 ሚሊዮን ፕሮሞ ከተጠቀምክ 30% ዲስካውንት ታገኛለህ። ይሄም የሚሆነው አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር አውርደህ ስትጠቀም ብቻ። አንተ ምን ነው አሸኘኝም እንዴ? በቃ እንዴ ይቻለው። በቃ እኔ እኮ ተረጋጊ እኮ ነው የምለው። ና እንዴ ነው የምትሄደው? ና ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ? እንዴ እኔ ፊቴን ከልልኝ አንቺ ላይ ከልልሽም። ለምንድን ነው እኩል ሰፖርት የማያደርገን? አይ እኔ ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አዋለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነገጥ ደግሞ አስቀያሚ ልጅ በፊት አልሸፍኛለሁ። ለምንድን ነው እኩል ሰፖርት የማያደርገን? አጥብን ያልካት ነው አጋዘን ፊት ምንድን ነው እንዴ? ምንድን ነው እኩል ማትገባገበን? እኩል ገንዘብ አይደል እንደሚወጣብን እሳሳይ ስለሆነች ነው። ለምንድን ነው ሳውን እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪም። እሱ ነው እናስለብታች ነው ነግራለሁ። ለኔ ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ዳቦ ምን ነው የምትለው? ቆይ
ቤተሰቦቼ ሻፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ፣ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ሰላም ናቸው? ኧረ ደግሞ ምክምኪላ አላርግላት። ኧረ በእናትሽ ምንድነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ፣ ዳቦ ላደርስላቸው። በጣም ተቀለለ። በሐምሌ ጋጋው ባለው ከእስር ቤት መውጣቴ ነው። እስር ቤት እንድገባ የፈረደብኝ ልጅ ልገለው እየወጣ ነው። ልብሴን በፊት ያዝኩት ያው ስለተከለከለ ነው። ልጁ እገለዋለሁ። እና ከዛ በኋላ ደግሞ በስማ እዚህ ትዝናናለህ። ምን ጋጋ የመሰከርክበት ጋጋ ተፈታ እየፈለገ ነው። በታይ ሰፈር ጋጋ ተፈታ። የሆነ መፍትሄ ማላጣም እሱን ማምለጫ። አዎ አላጣም። በእድሜ እንደተጫወተ አለቁም እየፈለኩት እኖራለሁ። ምንሽ ነው ከሄዳችሁ? ማዘር ኑስቲ ማዘር ወይ ልጄ ወይ ልጄ የሰፈር አወት የሚባል ልጅ ያውቃሉ? አወት ማለት አማሻ የምትሸጠው እናቱ አክስቱ ምስር የምትለቅመው ምንድን ነው የሚደናባ? አወት የሚባል ልጅ ያውቃሉ ወይ? ኧረ እኔ አላውቅም። እስኪ አለርጂክ አለብኝ እንዴ! ምንድን ነው የፂም ፂሙማ የሆነ ልጅ እኮ ራሱ ሊያጠፋ መስሎኝ ስታገለው ለካ ሜኖክሲዲል ነው የሚሉን ነገር እዚህ ላይ ተደፍቶብኝ ለይቶ እዚህ ጋር እና እዚህ ጋር ተደፋ። ለይቶ እዚህ ጋር እና እዚህ ጋር እና እስቲ እሺ ምንድን ነው እንደምታስበው አይደል? አንተ ላይ ለመመስከር አቅም የለኝም ታውቃለህ አይደል? ጋጋዬ እኔ ለአንተ ብዬ ተሰፈር እንኳን ስንት ነገር እንዳልከፈልኩልህ እኔ እንዳንተ መመስከር ጋጋዬ። አንተ እኔ ላይ ትመሰክራለህ? ጋጋዬ እንደምታስበው አይደለም ጋጋዬ ሰርጋችን ቀዘቀዘ አይደለ? ኧረ አስጨፋሪ የሚገርም የስቴድ ማስጨፋሪ እኮ አምጥቻለሁ እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ ኦይ መጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው ማለት አይደለም። ስቴዲየም አስጨፋሪ ሰርጌን ታበላሽ። ኧረ አንቺ ማጥላ ፎቅልሽ ንፍቅር። ኧረ አንተ በስነ ስርዓት አጨፍረን በእናትህ ሰርግ አድርጎ እንዴ ሰርግ ምንም አልፈልግም በእናትህ እጃችሁን አንድ ላይ ተላቦቅ ወይዬ ጭራሽ። ኧረ በቃ ንፍቅር የመጨረሻ በቃ ድርስ። ኧረ በእናትህ ሰርግ ታበላሽ ነው እንዴ? ምን ሆነህ ነው? ይቅርታ በእናትህ ይቅርታ። አንዴ እሺ ተጋግፏል። እሺ አንድ ላይ ሲያስጠሉ ምንድነው ሻረተው? አንተ ሰርግን አበላሸ ማለት ነው። በቃ እኔ ፍቅር እኔ እኮ ስቴዲየም እናስማጭፍ ክላሽ አድርጎብኝ ነው እኮ ታውቂያለሽ። አንተ ግን